የቀድሞ የኢትዮጵያ ጠቅላይ ሚኒስትር ባለቤት ወይዘሮ አዜብ መስፍን ከኢትዮጵያ በሀብት ደረጃ በቢሊዮን ዶላሮች በማከማቸት ጥሬ ገንዘብ በመያዝ ሁለተኛ ደረጃ ሼህ መሐመድ አላሙዲንን በመከተል ሁለተኛ ደረጃ ላይ ሊቀመጡ ቻሉ። በዚህ ዙሪያ እንግዲህ የተነሱት ሀሳቦችን በማስመልከት የገቢ ምንጫቸው ሀብታቸው ምንጭ ምንድን ነው በሚሉ ዙሪያ በዋናነት ለእናንተ ይዘንላችሁ መጣ ነው በትንታኔ የምናየው ይሆናል። ሌላኛው መረጃ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሱዳን በሄዱበት ሰዓት ላይ ግድያ ሙከራ ተደረገባቸው በተባለው ጉዳይ ዙሪያ እሳቸው ምን ምላሽ ሰጡ? ሰላም ጤና ይስጥልን። ይህ ኢትዮጵያን ዜና ቻናል ነው። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። እንግዲህ ኢትዮጵያ በታሪኳ ከደርግ ስርዓት መንግስት በኋላ ኢህአዴግ ከጫካ ትግል ወጥቶ እስከ 4 ኪሎ መጥቷል። ኢህአዴግ በራሱ ትግል ብቻ ሳይሆን በሴራ ፖለቲካ ከባድ ነበር። ከኤርትራ ጋር ጥምረት በመፍጠርም ነበር ታሪካዊ ጠላት ሆኖ ዛሬ አሁን ትላንትና በሰሜኑ ጦርነት እንዴት ኢትዮጵያውያንን ባንዳ ሲሉ ሲሳደቡ የነበሩት ትላንትና ደግሞ በደርግ ጦርነት ላይ ኢትዮጵያን በጥምረት የወጉትም የኢትዮጵያን ጦር የደርግን ጦር የጣሉት ደርግ በእርግጥ ብዙ ደካማና ችግሮች ቢኖሩትም በሀገሩ አይደራደርም ነበር። በቀይ ባህር ዙሪያ ለማስመለስ የተቻለውን ሁሉ ለማድረግ ነበር። በሰዓቱ ግን ያን ሁላ ዓላማ አክሽፎ ኢህአዴግ ከኤርትራ ጋር ተስማምቶ 4 ኪሎ ነበር ቀጥታ መጥቶ የገባው። ከ4 ኪሎ በኋላ ኢሳያስ አፈወርቂና የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ መካከል ኩርፊያ ተፈጠረ። ያለ መግባባቶች ነበሩ። ወደብን የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ለትውልድ ሳያማክር በጣም በሚያሳዝን ሁኔታ በምክር ቤት ውሳኔ ባልተሰጠበት ጉዳይ ላይ ወደብ የኢትዮጵያን ታሪካዊ ወደብ አሳልፈው ሰጧቸው። ዛሬ ግን መለስ ምን አለ በመራን የሚሉት በርካታ ኢትዮጵያኖች አልጠፉም። ቆም ብሎ ማገናዘብ ያስፈልጋል። ምናልባት መንግስት ድክመትና ሽንፈት ችግሮች ሊኖሩት ይችላሉ። አንደኛውን በጣም ችግር ሌላኛውን ደግሞ ጥሩ አድርጎ መሳሉ ጥሩ አይደለም። ካልሆነ የተሻለ መሪ መመኘት እንጂ ያለውን ለማጥላላት ሲባል የተሻለውን ደግሞ በጣም በሚያሳዝን ሁኔታ እንዲህ ያሉ አንዱን ለማጥላላት ፖለቲካ ለመስራት የሚሄድ አሮጌ ነገር ናፋቂ እንደማያስፈልግ የተሻለ ምናልባት አዲስ መሪ ሰው ካሰበም ጥሩ ሊሆን ይችላል። ደግሞም ሰው እንደያመለካከቱ ይህ መንግስት ከተመቸው የሚመቸውም ደግሞ ሀሳቡን ቢገልጽ የተሻለ ይሆናል እንጂ አንዱን ለማጥላላት በጣም በሚያሳዝን ሁኔታ የቀድሞ በመራን ይላል። የቀድሞ መርቶስ ምን አረገ ለኢትዮጵያ ብለው በርካታ ሀሳቦችን ያነሱትም አልጠፉም። ኢትዮጵያ ራቆቷን የቀረችው ለ27 ዓመታት በቢሊዮን ዶላሮች ረብጣዎች የተዘረፉባት አሁንም አልተዘረፈችም እየተባለ አይደለም። ከዚህ በፊት ግን የነበረው ይብሳል በማለትም ነው። ወያኔ 27 ዓመታት ስልጣን ላይ በቆየበት ሰዓት ላይ ኢትዮጵያን ራቆቷን ነው ያስቀረው። ታዲያስ ዛሬ የተሰሙት መረጃዎች ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የተዘረፉት ንብረቶች ተመልሷል ቢባልም አሁን ግን የአደባባይ መረጃዎችና ሙስናዎቹ ፈጥተው ወጥቷል በማለትም ነው። የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ባለቤት የነበሩት ወይዘሮ አዜብ መስፍን በኢትዮጵያ ታሪክ ታይቶ ተደምጦ በማይታወቅ ሁኔታ ይኸው ዛሬ የተሰሙት መረጃዎች በሀብት ደረጃ ገብታችሁ ቼክ ማድረግ ትችላላችሁ። ከኢትዮጵያ ሁለተኛ ደረጃ ላይ ተቀምጠዋል። ታዲያ ከየት አምጥቶ ነው? አላሙዲን እንደምታወቀው 9 እስከ 10 ቢሊዮን ዶላር ሀብት አላቸው። ሁለተኛ ደረጃ ላይ የተቀመጠችው ወይዘሮ አዜብ መስፍን ነች። ወይዘሮ አዜብ መስፍን ሀብታቸው ከ4 ቢሊዮን ዶላር እንደሆነ ጥሬ ገንዘብ ብቻ ከ4 ቢሊዮን ዶላር በላይ በመያዛቸው ሀብታቸው ከኢትዮጵያ ሁለተኛ ደረጃ ላይ ሊያስቀምጣቸው ችሏል። ታዲያስ እስካሁን ድረስ በሙስና ምክንያት ተስተካክሏል። ነገሮቹ ሀብታቸው ተወርሷል። የተለያዩ ብዙ ቢሊዮን ዶላር የሸሹት ንብረቶች ተመልሷል ቢባልም መንግስት ዝምታውን መምረጡ ምን ይሆን? ምን የሚሉት ጉድ ነው የሚለም ነው። ምናልባት ተካፍሎት ይሁን የሚለው የበርካቶች ጥያቄ ሆኗል። ወይዘሮ አዜብ መስፍን መቼ ስልጣን ላይ ነበሩ? ታዲያስ ጌታ መጥቶ ይውላ ገንዘብ የሀገር ህዝብ ገንዘብ በአደባባይ ተዘርፎ በአደባባይ የሚከበርበት ከሆነ ትውልዱ ምን ይማራል? እረ ተውት እባካችሁን፣ አርቀን እናስብ፣ ግፍ እንኳን እንፍራ በማለትም በርካቶቹም ሀሳባቸውን እያጋሩ እንደሚገኙ ጭምርም ነው። ከኢትዮጵያ ሁለተኛ ደረጃ ላይ ሊቀመጡ ችለዋል። እውነት ሰርቶ ወይስ ስልጣናቸውን ተጠቅመው? ይህ የበርካታ ኢትዮጵያውያን ጥያቄ ፈጥሯል። እንደምታወቀው ህወሓት በብዙ ዶላሮች ቢሊዮን ዶላር የኢትዮጵያን ሀብት አሸሽቷል። በርካታ ኢትዮጵያኖች ተራቅቷል። ስር ያለው የድሃ ልጅ ይሞታል።
ትግራይ በአሁኑ ሰዓት በረሃብና በተለያዩ ችግሮች እየተፈተነች ትገኛለች። ታዲያስ በርካቶቹም እየገለጹ ያሉት ይህንን ነው። ፍርዱ ከፈጣሪ እንጠብቃለን እንጂ ከምድራዊ መንግስት አይጠበቅም በማለትም ነው። ሀገርን ያለ መውደድና ያለ ማፍቀር ዜጎችን ለከፍተኛ ችግርና ፈተና እያጋለጠ ነው በማለትም ነው። ሌላኛው መረጃ እንግዲህ አጎራባች ኤርትራ ከተለያዩ ችግር በተፈጠረበት ሀገር ላይ የማትጠፋ በሱዳኑ ጉዳይ ላይ ጣልቃ ትገባለች፣ በኢትዮጵያ ጉዳይ ላይ ጣልቃ የምትገባ ኤርትራ በማለት በርካቶቹ ተወቃሽ ከሚያደርጓት አጎራባች ሀገራት መካከል አንዷ ኤርትራ ነች። ታዲያ የኢሳያስ አፈወርቂ አገዛዝ ስርዓት ኢሳያስ አፈወርቂ በአጎራባች ሀገር ጉዳይ ላይ ጣልቃ ይገባሉ በማለትም ነው። ሰሞኑን ታዲያ ወደ ፖርት ሱዳን አቅንቶ ነበር። ፖርት ሱዳን ባቀኑበት ሰዓት ላይ አልቡርሃን ጋር በሚያገናኙበት ሰዓት ላይ የእሳቸው ጥበቃዎቻቸው ተገሏል። የኢሳያስ አፈወርቂ እሳቸው ላይ የግድያ ሙከራ ተደርጓል የሚለውን መረጃን በማስመልከት ሚዲያ ላይ እየተዘገበና እየተራገበ ያለው መረጃ ሀሰት ነው በማለትም አጣጥለውታል። ሱዳን ትሪቡን ዘግቧል የተባለው ውሸት ነው በማለትም ነው ያ ተተርጉሞ በኢትዮጵያውያን ሚዲያ ላይ እየተራገበ ያለው ፍጹም እውነት ያልሆነ ውሸት ነው በማለትም እሳቸው መልእክታቸውን አስተላልፏል። ኢሳያስ አፈወርቂ ለከፍተኛ ለተለያዩ አፍሪካ ሀገራት በተለይ አጎራባች እንኳን አሜሪካ ያልቻላቸው መሪ እንደሆኑ ጀምረም ሀገሪቷን ደግሞ በድህነት ሽባነት ላይ ያስቀመጧት ለኤርትራ ድህነትና ጉስቁልና ዋነኛ ተጠያቂ እንደሆኑ ጀምረም ነው። ኤርትራ ያጣችው የለችም። ኤርትራ በጣም በሚገርም ሁኔታ በሁሉም ነገር የተባረከ ስፍራ ላይ ነው መሬቱም መልክዓ መሬቱም ያለው። ታዲያ ምን ያደርጋል? ደህና መሪ የለም፣ ባለበት ቆማለች። ኤርትራ አስመራን ገብታችሁ ብታዩ ከልብ ታነቡታላችሁ። ለውጡ ሰዓት ላይ የሄደው በርካታ ኢትዮጵያኖች ማዘናቸውን ሲገልጹ ነበር። ውበቷ እንዳለ ሆኖ ግን አብዛኛው የጉስቁልና ሜዳ፣ በርካቶቹ በስደት ሄዶ በባህር የአሳ ራት እየሆኑ በየምድረ በዳው የጅብ ራት ሆኗል በማለትም በርካቶቹ የገለጹ ናቸው። ታዲያስ በዋናነት እንግዲህ ዕለታዊ መረጃዎችን በማስመልከት የኢትዮጵያ ሀብት ገንዘብ በአደባባይ በሁለተኛ ደረጃ ላይ ተቀምጧል በማለትም በርካቶቹም ቅሬታቸውንና ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። አዜብ መስፍን መንግስት ይቅር ይበለኝ ያለችው ከዚህ በፊት ለካ ከነ ሀብቱ ጭምርም ነው መንግስት ይቅር ይበለኝ ያለው ወይስ ከእስር ነጻ ትውጣ የሚለው ነበር። መንግስትስ አሰራሩ እንዴት ነው? ወዴት ነው እየሄደ ያለው? እውነት በጣም በሚያሳዝን ሁኔታ በዚህ ሁኔታ ሀገሪቷ ወዴት ትሄዳለች? ስለዚህ እኩልነት፣ ፍትህ፣ ሰላም በቀጥታ ካልተረጋገጠ ሀገሪቷ ላይ የሆኑ ያሉት ነገሮች አሁንም ተባብሶ ከመቀጠል ወደ ኋላ እንደማይሉ አሁንም ሙስና ፈጦ የወጣበት ሰዓት እንደሆነ ጭምርም በየቦታው ሙሰኞች ተወሽቆ እንዳሉ ጭምርም የአደባባይ መረጃዎች ናቸው። እስከ መቼ ለትውልድ እናስብ፣ ህዝብን እናገልግል ከልብ። ሌላኛው እንግዲህ በዋናነት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መልእክትን በማስመልከት በአሁኑ ሰዓት እንግዲህ ከኢትዮጵያ ከፍጥጫ ውስጥ የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አጠቃላይ ሱዳን ላይ የነበራቸውን ቆይታን በማስመልከት በሰላም ደርሼ መጥቻለሁ፣ በአማርኛ ተተርጉሞ እየተዘገበና እየተራገበ ያለው መረጃ ውሸት ነው፣ ከእውነት የራቀ ነው፣ ሀሰተኛ መረጃ ነው በማለትም ያጣጣሉበት ጉዳይን በማስመልከት በዋናነት ለእናንተ ይዤላቸው የመጣሁት ዕለታዊ መረጃዎችን ሊደመጡ የሚገቡ መረጃዎችን በማስመልከት ነው ለእናንተ ይዤላቸው የመጣሁት። ይህ ኢትዮጵያ ዜና ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን የሆኑ ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።